የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ነፂ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነ። አርቲስቱ ዛሬ ጠዋት ለወትሮ የሥራ እንቅስቃሴውን ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮቹ እንደገለጹት ነጻነት ጠዋት ላይ ወደ ሥራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኞቹ በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል እንደደረሰና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም ሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውኗል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበርና እናትና አባቱ በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገርም ነበር። የሚገርመው ነገር ግን ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ ለመሄድ ቤተክርስቲያኑን ለማደስና የልማት ስራዎችን ለማከናወን ከደብር አስተባባሪዎች እና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጎሮ የመተኛት ህልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜው ውጭ በመጪው እሁድ በታላቁ ቅድስት ስላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት የምትገኘው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየውን ነጻነት ኑዛዜ አለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለ አረጋይ ገለጻን ከሆነ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነስርዓቱ በዚያው ዕለት እንደሚከናወን ቤተሰቦቹም አረጋግጠዋል። ለአርቲስት ነጻነት ወርቅነህ፣ ለቤተሰቦቹ፣ ለወዳጆቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። የብዙዎቻችን ልብ በድንጋጤ የመታውን የአርቲስት ነጻነት ወርቅነህ ነፂ ህልፈት ተከትሎ ተወዳጇ ተዋናይት ቃል ኪዳን ጥበቡ የተሰማትን ጥልቅ ሐዘንና የልብ ሰቀቀን ገልጻለች። በፊልምና በቴሌቪዥን ድራማ ስራዎቿ የምትታወቀው አርቲስት ቃል ኪዳን የብዙዎችን ስሜት በወከለችበት መልእክቷ የነጻነት ወርቅነህ ሞት ምን ያህል ጨካኝ እንደሆነ አብራርታለች። ቃል ኪዳን በሐዘን መግለጫዋ ላይ ሞት ልንረሳቸው የማንችላቸውን ሰዎች ሲነጥቀን ደግሞ ጭካኔ ይበልጥ ይሰማናል ስትል ነጻነት በስራዎቹና በባህሪው የማይረሳ አሻራ ያሳረፈ ሰው መሆኑን መስክራለች። አክላም ሁላችንም ወደዛው ነን በማለት የሞትን አይቀሬነት በቁጭት ገልጻለች። ተዋናይቷ ለሟቹ አርቲስት ነፍስህ በሰላም ትረፍ ነጽዬ ስትል የመጨረሻ የሰላምታ ቃሏን የሰጠች ሲሆን በተለይም በባህር ማዶ ለምትገኘው ባለቤቱ ለልጆቹ፣ ለጓደኞቹና ለመላው ወዳጆቹ ፈጣሪ መጽናናትን እንዲሰጥ ተመኝታለች። የአርቲስት የቃል ኪዳን ጥበቡ መልእክት በአሁኑ ሰዓት በኪነ ጥበብ መንደሩ ያለውን ከፍተኛ የሐዘን ድባብ እና የአርቲስቱን ተወዳጅነት የሚያሳይ ሆኖ አልፏል።